ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት በጣም ጤናማ የሆነ የገንፎ አዘገጃጀት በውስጡ ደግሞ ፕሮቲን ያለው የገንፎ አዘገጃጀት ይሆናል። እርግጠኛ ነኝ በጣም ትወዱታላችሁ። እስከ መጨረሻ ድረስ አብራችሁ ቆዩ። ገንፎን ለማዘጋጀት እዚህ ጋር እኔ ቺያ ሲድ አለኝ። ኦርጋኒክ ነው። እሱን ምንድነው የማደርገው? ፈጨዋለሁ። ያው የምፈጨው በዛ አድርጌ ፈጫለሁ፣ ምክንያቱም ሌላ የሚሰራቸው የሚገቡ አይነቶች ስላሉ። ዛሬ ደግሞ እንጀራ ጋግራለሁ፣ እንጀራ ውስጥ ማረጋለሁ ብያለሁ። ስለዚህ እንደምታዩት በዛ አድርጌ ፈጭቻለሁ እና በደንብ ከፈጨን በኋላ ያው እኔ እንዳልኳችሁ በዛ አድርጌ ነው የፈጨሁት። እንጀራ ስለምጋግር እሱ ውስጥ እንዳረግ ስላሰብኩ አሁን እዚህ ጋር ደግሞ ይበቃኛል ብዬ የማስበውን ያህል ውሃ እንዲፈላ አደርጋለሁ። የተጠቀምኩት እዚህ ጋር ግማሽ ኩባያ የሚሆን የገንፎ ዱቄት ነው። ከዛ ደግሞ ወደ 2 ሾርባ ማንኪያ ከግማሽ የሚሆን የአልመንድ ዱቄት ተጠቀምኩ። እዚህ ጋር ደግሞ እንደምታዩት አሁን የፈጨሁትን ቺያ ዱቄቱን ነው ያደረግኩት። ቺያውን የተጠቀምኩት ወደ 2 ሾርባ ማንኪያ ነው የሚሆነው እና የገንፎ ዱቄቱ ያነሰ ስለመሰለኝ ትንሽዬ ጨመርኩበት። ከዛ በደንብ አድርገን እንደበላልቀዋለን። እዚህ ጋር ያው በደንብ መደባለቅ አለብን። አሁን ውሃው ፈልቶልኛል። ያው ውሃው ብዛቱ እንደምትሰሩት መጠን ሊለያይ ይችላል። ጨው እንጨምራለን። ግን ሁሌም ገንፎ ስታዘጋጁ የፈላ ውሃ ከጎን ማዘጋጀታችሁን እንዳትረሱ። አሁን የቀላቀልኩትን ዱቄት እጨምራለሁ። ከዛ ያው እናገነፈዋለን። ከዛ በደንብ አድርገን ያው በመጀመሪያው ዙር ላይ በደንብ አድርገን ማገንፋት መቻል አለብን፣ ምንም አይነት ጓጓላ እንዳይኖረው። ከዛ ምንድን ነው ያደረኩት? ውሃ የፈላ ውሃ አድርጌ እንዲበስል አደርገዋለሁ። ያው ወደ 2-3 ታበስሉታላችሁ። ያው በደንብ መብሰል አለበት። እንደዛ ሲሆን ገንፎ ጥሩ ጣዕም ይኖረዋል። እንደምታዩት እኔ በአሪፍ ደርሶልኛል። እንደምታዩት ቆንጆ ገንፎ ነው። ከዛ እዚህ ሳህኑን ቅቤ ቀባዋለሁ። ዘይትን መጠቀም ትችላላችሁ እንደየፍላጎታችሁ እና ይህ ገንፎ እውነቴን ነው የምላችሁ በጣም አሪፍ ነው። ቢያንስ አሁን ከተጠቀምኩት ነገሮች ከቺያው እና ከአልመንዱ ያው ወደ 10 ግራም የሚሆን ፕሮቲን አለው። እንደውም ያው እንደምታውቁት በውስጡ ፋት ይዘትም አለው እና ኦሜጋ 3 የሚባለው ንጥረ ነገርም አለው። ቺያ ሲድ እና አልመንድ ፍላወሩም በጣም ብዙ ጥቅም አለው። ይህንን ያው ሰርች አድርጋችሁ ማንበብ ትችላላችሁ ጉግል ላይ እና ጤናማ የሆነ የፕሮቲን ገንፎ በእንደዚህ አይነት መልኩ አዘጋጅቻለሁ። እኔ በቅቤ ነው ማለት የተጠቀምኩት ማባያውን እና በርበሬ አድርጌያለሁ። እንደምታዩት በጣም የሚያምር የገንፎ አዘገጃጀት ነው። ቃናው ራሱ ደስ ይላል። በጣም ነው የምትወዱት። ያለው ጣዕም ለየት ያለ ጣዕም ነው ያለው። እንደገና ደግሞ ያው በተወሰነ መልኩ እንዳልኳችሁ ፕሮቲን ጨምረንበት ያው የተወሰነ የምናገኘው ጥቅም እንዲበዛ ማድረግ እንችላለን ማለት ነው። 10 ግራም ፕሮቲን ቀላል አይደለም። ያው ትንሽ የገንፎ ነው ያዘጋጀሁት እና እንደወደዳችሁት እርግጠኛ ነኝ። እንደገና ቺያ ሲድ ስትጠቀሙ በቀን ውስጥ መጠን አለው፣ ዝም ብላችሁ አትጠቀሙም። እንደገና ደግሞ ተጓዳኝ ችግር፣ የጤና ችግር ያለባችሁ ሰዎች በጣም ማስተዋል አለባችሁ። እንደዚህ የተለያየ ወጣ ያሉ ነገሮችን ስትጠቀሙ ማለት አሁን ለምሳሌ ቺያ ሲድ፣ አልመንድ ፍላወር፣ ምንም ሁሉም ነገር ቢሆን መጠን አለው እና ዝም ብላችሁ አትጠቀሙም። እንደገና ደግሞ ያው ተጓዳኝ ጤና ችግሮች ካሉባችሁ ደግሞ በመጀመሪያ ሐኪም ማማከር፣ ሰርች ማድረግ ምናምን እና እንደዛ እያደረጉ አንብቦ መጠቀም ጥሩ ነው ብዬ አስባለሁ።
ሁሌም ያው ጤናማ ነገር ነው ስለተባለ ብቻ ያገኘነውን ነገር ሁሉ ከመጠን በላይ ከተጠቀምን እመኑ ጉዳቱ ነው የሚበዛ። ስለዚህ ለሁሉም ነገር ያው መጠን ስላለው እያነበብን ወይም ሐኪም ካላችሁ ደግሞ ሐኪማችሁን እያማከራችሁ መጠቀም ጥሩ ነው ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት ይህንን ይመስላል። እርግጠኛ ነኝ በጣም እንደምትጠቀሙበት ደግሞ በጣምም እንደምትወዱት እርግጠኛ ነኝ። ላይክ ማድረጋችን እንዳትረሱ። ዛሬ ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ላለው በሌላ ጊዜ እስከምንገናኝ በሌላ ስራ ደህና ሁኑ። ቻው